ሶ ከፓርት 1 የቀጠለውን እዚህ ጋር እንጨርሳለን ማለት ነው። ባለፈው ዋናውን ቤዚክ የሚባለውን ከቨር ለማድረግ ሞክረናል። አሁን ደግሞ ከዛ የቀሩትን እያንዳንዱን ነገር እናያለን ማለት ነው። ሶ ከዚህኛውን ጀምር። እዚህ ጋራ የምታያቸው የሰዓት ምልክቶች አሉ። እነዚህ ሰዓቶች እዚህ ጋራ ባስቀመጥነው ታይም ፍሬም መሰረት የሚከፋፈሉ ናቸው ማለት ነው። ለምሳሌ ልክ እንደዚህ ዙም ስናደርጋቸው እንደምታዩት እዚህ ጋራ 11 ሰዓት አለ፣ ከዛ 19 ሰዓት ተኩል፣ 21 ሰዓት፣ 22 ሰዓት ተኩል እያለ ይቀጥላል ማለት ነው። ሶ ይሄ ታይም ፍሬም የሚጠቅመን ለምንድን ነው? ቤዚካሊ ኒውስ ምናምን ሲኖር ኒውሱ ያለበትን ታይም እና እኛ ያለንበትን ታይም አላይን ለማድረግ ነው የምንጠቀመው። ላይክ እንደዚህ 5 ሚኒት አድርገን ስንቀያይረው ምናምን በዚህ አይነት መልኩ ታያላችሁ ማለት ነው። እንደዚህ አድርገን ታይም መቀያየር እንችላለን። ሞር እንደዚህ ዙም ባደረግነው ቁጥር እንደምታዩት አሁን እያንዳንዱ የ30 ሚኒት የ30 ደቂቃ ዲፈረንስ ነው ያለው። እዚህ ጋራ 8 ሰዓት ነበር፣ ከዛ 8 ሰዓት ከ15 ከ30 ከ45 የ15 ደቂቃ ልዩነት ነው እዚህ ጋራ ደግሞ ያለው ማለት ነው። እንደዚህ ሞር ዙም ባደረግነው ቁጥር ደግሞ የ5 ሰዓት የ5 ደቂቃ ልዩነት ይኖራቸዋል ማለት ነው። በዚህ አይነት መልኩ ዙም ኢን እና ዙም አውት ማድረግ እንችላለን ማለት ነው። ታይሙ እንደዚህ አድርገን መጠቀም እንችላለን ማለት ነው። ይሄ ነው እዚህ ጋራ ያለው። በዋናነት እስካሁን የቀሩን በስተግራ በኩል ያሉት ናቸው። እነሱን ደግሞ አንድ በአንድ እናያለን ማለት ነው። እነዚህ ነገሮች አርቲፊሻሊ በጣም አፕዴት የሚያደርጉ እንደዚህም ደግሞ በትሬዲንግ ኬሪየራችን ላይ በጣም ወሳኝ የሚባሉ ቱሎች ናቸው ማለት ነው። በጣም እኔ በራሴ የምጠቀማቸው አንዳንድ ቱሎች አሉ። እነሱን ማሳያችኋለሁ። ጀስት እናንተም ደግሞ እኔ የማልጠቀማቸው እናንተ ደግሞ የምትጠቀሟቸው ቱሎች ይኖራሉ ማለት ነው። እና ለማንኛውም መጀመሪያ እስኪ ከቻርቱ ምን ይመስላል፣ እንዴት አድርገን ቻርቱን እንቀይራለን፣ እንዴት አድርገን ቻርቱን እንቀይራለን፣ ኢንተርፌሱ እንዴት አድርገን እናስተካክላለን የሚለው እያንዳንዱ ነገር እናያለን ማለት ነው። እንደምታዩት አሁን ቻርቱ ባይ ዲፎልት ሁል ጊዜ ትሬዲንግ ቪው በምትከፍቱበት ጊዜ የምታገኙት ዲፎልቱ ይሄን ነው፣ ቀይ በአረንጓዴ ማለት ነው። ቀይ በአረንጓዴ ይሄን ነገር ማስተካከል ብትፈልጉ ምንድነው የምታደርጉት? እዚች ጋር እንደምታዩት እቺ የሲቲንግ ምልክት አለች። እሷን አንዴ ክሊክ እናደርጋለን። ልክ እንደዚህ እሷን ክሊክ ካደረግን በኋላ ሞር ሲቲንግ የሚል አለ። እሱን ክሊክ እናደርጋለን። ይሄን ልክ እንደዚህ ስነካው ፖፕ አፕ ያደርጋል የኢንተርፌስ ማለት ነው። የመጀመሪያው ኢንተርፌስ ላይ እንደምታዩት ሳይምቦል የምትላለች መጀመሪያ ላይ። ሳይምቦል ብሎ ማለት ምንድነው? እዚህ ቻርቱ ላይ ያለው ቻርቱ ሪፕሬዘንት የተደረገበት ከለር ማለት ነው። ይሄን መቀያየር ከፈለግን እኛ በሚመቸን ከኛ ከሳይኮሎጂ ጋር አላይን በሚያደርግ ከለር ማስቀመጥ እንችላለን ማለት ነው። ያው አብዛኛውን ጊዜ ከለር ተጽዕኖ ያደርሳል በትሬዲንግ ሳይኮሎጂ ላይ ተጽዕኖ የራሱ የሆነ ተጽዕኖ አለው ማለት ነው። ጀስት እኔ ለራሴ ይሄን ዲፎልቱን ነው የምጠቀመው አልቀያየረውም። ነገር ግን እናንተ ቀያየር ከፈለጋችሁ ምን ታደርጋላችሁ? ሳይምቦል የሚለው ላይ ተመጡና በዲ የሚለው ላይ በምትፈልጉት ታደርጋላችሁ ማለት ነው። ሌትስ ሴይ እዚህ ጋራ ሰማያዊ በጥቁር እናደርገው ብንል ሰማያዊ በጥቁር እንደዚህ አድርገን እዚህ ጋራ የተቀመጡልን ከለሮች አሉ። እንደዚህ አድርገን ማስተካከል እንችላለን ማለት ነው። ሰማያዊ በጥቁር እንደዚህ አድርገን እንደዚህ ያደርገን እናስተካክላለን። እንደምታዩት ሰማያዊ በጥቁር ሆኗል ማለት ነው። ሰማያዊ በጥቁር በዚህ አይነት መልኩ ከለሩን ማስተካከል እንችላለን። እዚህ ጋራ ስትመጡ ከለሩ አብዛኛውን ጊዜ በዲፎልት እነዚህ ዲፎልት ላይ የተቀመጡ ወይም ደግሞ እነዚህ ጀስት እንደ ዲፎልት የተቀመጡ ናቸው። ነገር ግን እናንተ የራሳችሁን ከለር ክሬት ማድረግ የምትፈልጉ ከሆነ እዚች ጋር የፕላስ ሳይን ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። የምትፈልጉትን ከለር ቦታ ላይ እንደዚህ ያረጋችሁ እያንቀሳቀሳችሁ እንደዚህ ያረጋችሁ ክሬት ማድረግ ትችላላችሁ ማለት ነው። ላይክ እንደዚህ ያረጋችሁ ክሬት ማድረግ ትችላላችሁ የራሳችሁን ከለር። በዚህ አይነት መንገድ ከለርን ማስተካከል ትችላላችሁ ማለት ነው። በዚህ በስተቀኝ በኩል በስተግራ በኩል ያሉት የቡሊሽ ከለሮች ሲሆን በስተቀኝ በኩል ያሉት ደግሞ ቤሪሽ ላይ ወይም ደግሞ ዳውን ትሬንድ የሚሄደውን ካንድል ነው የሚያመለክቱ ማለት ነው። ይሄን ይመስላል ማለት ነው። ወርታች ደግሞ ወረድ ብለን ስናይ ሴሽን የሚል አለ። እዚህ በዋናነት ሪጉላር ትሬዲንግ ሃወር ስለሆነ እኛ መጠቀም ጀስት ዲፎልቱ ነው ምንም አናደርገው መጠቀም እንችላለን ማለት ነው። ያው እነዚህ ምንም አያስፈልጉም ዲፎልት ላይ ያሉት ናቸው። ይሄን ይመስላል ማለት ነው። ነገር ግን ይሄ ምንም ለውጥ የለውም። እዚህ ጋር ፕሪሲሽን አለ፣ ታይም ዞን አለ፣ እነሱ አያስፈልጉም። ነገር ግን እዚህ በሳይምቦል የሚለው ላይ ሁለት ነገር ነው ማወቅ የሚጠበቅባችሁ። ጀስት የካንድልስቲኩን በዲ ለመቀየር ነው። አፕ ትሬንድ የሚሄደውን ካንድል እና ዳውን ትሬንድ የሚሄደውን ካንድል በዚህ መልኩ ማስተካከል ትችላላችሁ። ደግሞ ይሄን አልፈልግም እንደነበረው ይመለስ የምትሉ ከሆነ ቴምፕሌት የምትሉ ላይ ተመጡና አፕላይ ዲፎልት ትሉታላችሁ ማለት ነው። እዛው የነበረበት ይመለሳል። ሌላኛው ደግሞ ስታተስ ላይን ነው። ስታተስ ላይን ማለት እዚህ ጋራ የሚታዩትን ነገራቶች ወይም ደግሞ እዚህ ኢንተርፌሱ ላይ የሚታዩ ነገራቶችን መቀነስና መጨመር ከፈለጋችሁ ማለት ነው። ጀስት የምትጨምሩት የነበረው ነው፣ የምትቀንሱት ደግሞ ከነበረው ላይ ነው ማለት ነው። እናንተ ምንም ክሬት የምታደርጉት ነገር የለም። ለምሳሌ እዚህ ጋራ ሎጎ የምትል ነገር አለች፣ ራይት የተደረገ ይችል ሎጎ ባጠፋት እዚህ ጋራ ያለው የጎልድ ሎጎ ይጠፋል ማለት ነው። ሉክ አያችኋ፣ እዚህ ጋራ ሎጎዋ የጎልድ ሎጎ ጠፋች ማለት ነው። ልክ እንደዚህ ታይትል የሚለው ደግሞ ራሱ ሲኤፍዲ ኦን ጎልድ ምናምን የሚለው ነገር አለ አይደል? እሱ ይጥፋ ወይስ ይቀመጥ የሚለው ነው። ልክ እሱ ራይቷን ሳነሳት እሷ ተጠፋለች። ልክ ራይቷን ሳደርግ ደግሞ እሷ እንዳለች ትሆናለች ማለት ነው።
እዚህ ጋር ደግሞ ቮሊዩም ነው። ቮሊዩም ብሎ ማለት እዚህ ጋር ያሉት ነገራቶች ናቸው። እዚህ ጋር መጨመር ከፈለጋችሁ አያችሁ እዚህ ጋር ቮሊዩም አሁን ስንት ሰው ትሪዲ ያደርጋ እንደሆነ ቮሊዩሙ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ላስት ዴይ ቼንጅ ቫልዩ ደግሞ እንደዚህ ያደርጋል ማየት እንችላለን። ከትናንትናው በኋላ ያለው የተቀየረው የቫልዩ መጠን ማለት እንደዚህ እያደረግን መቀየር እንችላለን። ባክግራውንዱ ደግሞ ያው ዲፎልት ላይ እናደርገዋለን። ምንም ችግር የለውም። ሰው እኛ ቴምፕሌት የሚለው ላይ መጣን ነው ወደ ዲፎልት እንመልሰዋለን ማለት ነው። ይህን ይመስላል። ስኪል ኤንድ ላይን የምትል ነገር አለች ደግሞ ሌላ እዚህ ጋር እንኳን ምንም የምናስተካክል ነገር የለም። ነገር ግን እዚህ ጋር ያለች አንድ ነገር አለች። እሷ ምንድናት? እነዚህም እዚህ ጋር የምታያቸው ቁጥሮችን ለመቀያየር ከፈለጋችሁ ነው ቫልዩ ኤንድ ላይን የሚለው ለምሳሌ እዚህ ጋር መጥተን እንደዚህ ሰማያዊ ምናምን በምናደርግበት ጊዜ አያችኋል ሻርፕ ላይ ያለውን ነገር ወይም ደግሞ ይሄኛውን ከለር ስናደርግ እንደዚህ ያደረገ መቀያየር እንችላለን። እንዲሁም በተጨማሪ እንደዚህ ያደረገ ከለሮችን ማስተካከል እንችላለን። ቀይ ስናደርገው ምን ስናደርገው ሎውን ሃይ ክሬት ማድረግ እንችላለን ካስፈለገ ማለት ነው። ነገር ግን እነዚህ ሁሉም አስፈላጊ ስላይደሉ እንደዚህ እንተዋቸዋለን። እኔ ዲፎልት ላይ የምጠቀመው እንደተሰጠኝ አድርጌ ማለት ነው። ሶ ይሄን ይመስላል ማለት ነው። እዚህ ስኬል ኤንድ ላይን ላይ እዚህ ጋር ያሉት በሙሉ ለማስተካከል ነው። እዚህ ጋር ደግሞ ወርታች ስትመጡ ዴይ ፎርማት የሚል አለ። ዴይ ፎርማቱ እንዳለ ትተውትና እዚህ ታይም ሃወሩ ላይ ምን ታደርጉታላችሁ? ከእናንተ ሰዓት ጋር የሚሄደውን ወይም አላ የሚያደርገውን ታደርጋላችሁ ማለት ነው። አብዛኛውን ጊዜ የሚሆነው 12 ሃወርስ ላይ ብሎ የሚመጣላችሁ ከሆነ እናንተ ወደ 24 አድርጉት ማለት ነው። ሶ እንደዚህ ያደርጋችሁ ማስተካከላችሁ አትርሱ። እነዚህ ምንም ከዚህ ባለ ምንም ጥቅም የላችሁም። ምንም መነካካትም አይጠበቅባችሁም። አትነካኳቸውም ሲጀመር። እነዚህን ካስተካከላችሁ ይበቃል። እዚች ጋር ደግሞ የፕላስ በተን ነው። ፕላስ በተን ብሎ ማለት እዚህ ጋራ ዙም ኢን እና ዙም አውት ለማድረግ ማለት ነው። እዚህ ጋር ያሉት ይታያችኋል ብዬ አስባለሁ። እዚህ ጋር ያሉ የፕላስ በተኖች እነሱን እንዲቀመጡ ወይም ይሄው እንደዚህ ሳጠፋ ምናምን። ሌላ ደግሞ እዚህ ጋር ካውንተር ዳውኗን እቺ ማብራታችሁን አትርሱ ማለት ነው። ካውንተር ዳውን ብሎ ማለት አንድ ካንድልስቲክ ከተከፈተ ጀምሮ ምን ያህል ደቂቃ ነው የቆየው እና ደግሞ ከስንት ደቂቃ በኋላ ይዘጋል የሚለው ለማወቅ ከፈለጋችሁ ለምሳሌ እኔ አሁን የከፈትኩት የ5 ሚኒት ታይም ፍሬም ቻርት ነው። እቺ የመጨረሻዋ አንድ ካንድል ከተከፈተች እንደምታዩት 2 ደቂቃ ከ24 ሰከንድ ሆኗታል ማለት ነው ከተከፈተች። ሶ አሁን ይሄንን ባጠፋው ታይም ይጠፋል። እዛ ጋር ያለው እዚህ ጋር ያለችው ታይም ትጠፋለች ማለት ነው። ባበራው ደግሞ ታይሙ ይበራል ማለት ነው። ይሄንን በዚህ መልኩ እናስተካክላለን። ሌላ ደግሞ ሜን ፓርቱ ካንቫስ ነው። ካንቫስ ላይ ስንመጣ ባክግራውንድ ነው። እዚህ ጋር ያለውን ቪዥዋል ኤሌመንቱን ነው የምናስተካክለው። ያው እዚህ ባክግራውንድ ላይ ማወቅ ያለባችሁ ነገር ሁለት ነገር ነው። የመጀመሪያው ሶሊድ ከለር እንጠቀማለን። ሁለተኛው ደግሞ ግራዲየንት ከለር ነው። ግራዲየንት ከለር ብሎ ማለት በአንድ ኢንተርፌስ ላይ ሁለት አይነት ከለር ሲያሳይ፣ ለምሳሌ ነጭ በጥቁር ማድረግ ከፈለገን ግራዲየንት ላይ እናደርጋለን። እንደዚህ ሁለት ይሆናሉ። አንዱን ነጭ ያረጋሉ፣ አንዱን ደግሞ ጠቆር ያለ አይነት አዝማሚያ ያለው እንደዚህ ሳረክ ተመልከቱ። በላይ በኩል ያለው ነጭ ነው፣ በታች በኩል ያለው ደግሞ ሞር ጠቆር የሚል አይነት ነገር ነው። ወይም ደግሞ ሞር ጥቁር ባደርገው እንደዚህ አይነት ነገር ማለት ነው። ወይም ደግሞ ሁለቱም ጥቁር ባደርገው ደግሞ እንደዚህ አይነት ነገር ማለት ነው። ሶሊድ ከለር ከሆነ ግን አንድ ከለር ብቻ ነው የምንጠቀመው። አንድ ወጥ የሆነ ከለር ጥቁር ካረኩት ሙሉ ጥቁር ይሆናል፣ ቀይ ካረኩት ሙሉ ቀይ ይሆናል። እዚህ ጋር ደግሞ ፐርፕል ካረኩት ሙሉ ፐርፕል ይሆናል። በዚህ አይነት መንገድ እናስተካክላለን ማለት ነው። ሌላኛው ደግሞ ግራዲየንት ኤንድ ላይን ነው። እዚህ ቻርት ላይ እንደምታዩት ትናንሽ የሆኑ መስመሮች አሉ በቨርቲካልና በሆሪዞንታል። እነዛ ነገሮች ይኑሩ ወይ አይኑሩ የሚለውን ነው። ለምሳሌ አሁን ላይ ያለው ቨርቲካልም ሆሪዞንታልም አሉ እንደምታዩት። ቨርቲካል ብቻ ይሁኑ ካልን ወደ ላይ ብቻ ይሁኑ ካልን ቨርቲካል ሆነ ይሏል። እንደምታዩት ወደ ላይ ቀጥ ያለ ይኖራል። እና ደግሞ ወደታች ይኑሩ ካልን ሆሪዞንታል፣ ወደ ጎን ይኑሩ ካልን ሆሪዞንታል ላይ እናደርገዋለን። አይ ሁለቱም ደግሞ አይኑሩ የምንል ከሆነ ነን እናደርገዋለን ማለት ነው። በዚህ አይነት መንገድ እናስተካክላለን። ክሮስ ሄር፣ እቺ ክሮስ ሄር ማለት እዚህ ጋር ሙቭ ሳደርግ የሆነች ነጭ ነገር ናት፣ መስመር የምትመስሏ ነገር ማለት ነው። በደንብ አትታይም፣ ነገር ግን እሷ እንድትታይ ማድረግ ከፈለገን እዚህ ጋር ግራጭ የነበረችውን ጥቁር እናደርገዋለን። ልክ እንደሳደርጉ ጥቁር ይሆናል። አያችኋ? በዚህ አይነት መንገድ እናስተካክላለን። ዋተር ማርክ ብሎ ማለት አሁን ትሬድ የምናደርገውን ፔር እዚህ ጀርባ ላይ እንዲያመጣ ማድረግ ከፈለገን ነው። ያው እሱ አስፈላጊ አይደለም፣ ነገር ግን እንደዚህ ሞር ዙም በማደርግበት ጊዜ እዚህ ላይ እንደምታዩት ይሄው ዲስክሪፕሽን ሳበራው እዚህ ጋር ያመጣልኛል ማለት ነው ምናምን አይነት ነገር። ግን ይሄ ማስፈላጊ አይደለም። ጀስት ይሄ እንዳለ ዲፎልት ላይ ተዋሉ። ጀስት ከዚህ ጋር የምታስተካክሉት ምንድነው ሶሊድ ከለሩን እናንተ በሚመቻችሁ መንገድ፣ ለምሳሌ አይናችሁን የሚያማችሁ ሰዎች ጥቁር ማድረግ ከፈለጋችሁ ጥቁር ታረጉትና ከዛ ደግሞ ቻርቱን እናንተ አለታይ ካላችሁ ደግሞ እዚህ ጋር አመጣችሁ ይሄንን ካንድልስቲኩን ትቀይራላችሁ ማለት ነው። እንደሚታያችሁ አርጋችሁ ደመቅ እንዲል አርጋችሁ ትቀይራላችሁ። በራሳችሁ ሙድ ታረጋላችሁ ካንቫስ ላይ። በዚህ አይነት መልኩ ታስተካክላላችሁ። ሌላ ደግሞ ቴክስቶች ነው። እዚህ ጋር ቴክስቶች ብሎ ማለት እዚህ ጋር የተጻፉ ነገራቶች ቁጥሮች ምናምን አሉ አይደለ? እነሱ በምን አይነት መልኩ ይታዩ ነው። አሁን እዚህ ጋር ያለው ጥቁር ነው። ቀይ ማድረግ ብንፈልግ እንደዚህ ቀይ እናደርገዋለን። ሰማያዊ ማድረግ ብንፈልግ ለለግኑ ያ ሞስት ዲፎልቱ ጥቁር ስለሆነ በጥቁር ተዋዋለሁ። ላይ ብሎ ማለት ደግሞ ታች ጋርና ላይ ጋር ላይ ማድረግ ከፈለገን ነው፣ ግን አይታይም። አሁን እዚህ ጋር ላይኗን አብርቼ ጥቁር ካረኩት በኋላ ልክ እንደዚህ ዙም ሳደርግ ይሄው በዚህና በዚህ መካከል ላይን ይጨምርልኛል ማለት ነው። ሶ ይሄም ያው አስፈላጊ አይደለም ብዬ ስለማስብ እኔ ለኔ ነው ያልኩት። ያው እናንተ የሚያስፈልግ ከሆነ ተጠቀማላችሁ ማለት ነው። እዚህ ጋር ደግሞ ናቪጌሽን ምናምን እቺ ማት ይትታይ አትታይ የሚለው ነገር ነው። እሱም ምንም ተጽዕኖ የለውም ሲጀመር።
ብትተውትም ምንም ጥቅም የለውም። ሰው ትሬዲንግ ላይ ስንመጣ ደግሞ ባይ ሴል ሳይድ እዚህ ጋር የባይና የሴል ምልክትን እንዲኖሩ ከፈለግን እዚህ ባይ ሴል የምትላለች እዚህ ጋር ባይ የሚል አለ። አይ እነዚህ ነገሮች ደግሞ አይኑር የምንል ከሆነ አንዴ ስነካው ይጠፋል። አያችሁ አይደል? እንደዚህ ማድረግ እንችላለን። አንዴ ስነካው ይበራል፣ አንዴ ስነካው ይጠፋል። ያው እዚሁ ላይ ትሬድ የምታደርጉ ከሆነ ይሄ በጣም ወሳኝ ነው። ነገር ግን እዚህ ጋር ትሬድ የማታደርጉ ከሆነ ወይም ደግሞ ላይክ እንደ ኤክስነስን ወይም ደግሞ እንደ ሜታፋይፍ ጋር ብሮከሮችን ኮኔክት አድርጋችሁ የምትጠቀሙ ከሆነ ይሄ አስፈላጊ ነው ብዬ አላስብም። ዋን ክሊክ ባይ ይሄ ደግሞ በአንድ ጊዜ ለምሳሌ እዚህ ጋር መጥቼ ባይ ለማለት ስትፈልጉ ወይም ሲል በአንድ ጊዜ ኦርደር እንዲያደርግላችሁ ከፈለጋችሁ እቺ ታስቀምጣላችሁ ማለት ነው። ዋን ስትሉት በቃ በአንድ ባይ ካላችሁ ባይ ነው። ምንም ፖዚሽን ምናምን የሚባል ነገር የለም። እዚህ ጋር ደግሞ ባይ ስትሉ ኤክስኪዩሽን ሳውንድ ወይም ደግሞ ድምጾችን እንዲያስቀምጥላችሁ ከፈለጋችሁ ነው። ከዛ እዚህ ጋር ደግሞ ሾው ኦንሊ ሪጀክሽን ካለ ደግሞ እንዲያሳያችሁ ከፈለጋችሁ ወይም ደግሞ ድምጹ እንዲጮህ ብቻ ከፈለጋችሁ ታበራላችሁ ማለት ነው። ማርኬቱ እንት ኦርደራችሁ ፊልም ያልተደረገ ወይም ደግሞ ያልተሳካ ከሆነ እንዲነግራችሁ። ሌሎቹ እዚህ ጋር ያሉት እንዳሉ ትተዋላችሁ። ምንም የምታደርጉት ነገር የለም። እዚህ ጋር ደግሞ አላርት ነው። አላርት ይሄ በጣም ወሳኝ ነው። ያው እዚህ ጋር ትናንትና ያየናት ናት። በጣም ወሳኝ ናት። በተለይ ስትራቴጂ ላይ በተለይ ደግሞ ክላስ ያላችሁ ልጆች፣ ስራ ያላችሁ ሰዎች በዚህ አይነት መንገድ አላርትን በመጠቀም ፖዚሽናችሁን ወይም ደግሞ የእናንተ ሴታፓችሁ አካባቢ ፕራይስ ወይም ማርኬቱ አፕሮች በሚያደርግበት ጊዜ እናንተ ኖቲፋይ ያደርጋል ማለት ነው። ሶ ወዳውኑ እናንተ ኤክስኪዩት ማድረግ ትችላላችሁ ወይም ደግሞ ስትራቴጂያችሁ ወይም ሴታፓችሁን ሆልድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ኢቨንት አይዲያ ነው። እነዚህ ምንም አስፈላጊ አይደሉም። ለምሳሌ እዚህ ጋር ሌተስት ኒውስ በሚኖርበት ጊዜ እዚህ ጋር የምትመጣ ምልክት አለች። ታች ጋር ለምሳሌ እዚህ ጋር አለች። አሁን ኒውስ እቺኛ እንደዚህ አድርጌ በመነካበት ጊዜ እዚህ ጋር የምትወጣ ይኸው ከአንድ ሰዓት በፊት እነዚህ የሚመሳሰሉ እንደዚህ አይነት ነገሮች ከአንድ ሰዓት በፊት ከሁለት ሰዓት በፊት ከሶስት ሰዓት በፊት እያለ ያስቀምጥልኛል ማለት ነው። አይዲያ ምናምን ሴሽን ብሬክ ምናምን ሴሽን ብሬክ ካረኩኝ ይኸው እዚህ ጋር እንደምታዩት ብሬክ ያደርጓል። ከለሩን መቀየር ከፈለኩ ብላክ አረጋለሁ። ነገር ግን ስለማልጠቀመው በዚህ አይነት መንገድ እንተዋለን ማለት ነው። ጀስት እዚህ ጋር ያሉት ዲፎልት ሴቲንጎች ይህን ይመስላሉ ማለት ነው። ካንድልስቲክ ምናምን መቀየር ከፈለግን በዚህ መልኩ መቀየር እንችላለን ማለት ነው። ያው በዋናነት አሁን የገባነው ሴቲንግ ላይ የምንጠቀመው ሁለት ነገር ነው። የመጀመሪያው የካንድልስቲኩን ከለር መቀየር ነው። ሁለተኛ ደግሞ ባክግራውንዱና እዚህ ጋር ያሉ ሌአውቶችን መቀየርና ማስተካከል ነው። ከዚህ በዘለለ ምንም የምናደርገው ነገር የለም፣ ማድረግም አያስፈልግም ማለት ነው።